Unit 1 Physics and Measurement Science Science ማለት ምን ማለት ነው? Science ማለት አካባቢያችንን በመመልከትና በማስተዋል ወይንም observation በማጥናት ወይንም study እንዲሁም የተለያዩ ሙከራዎችን በመስራት ወይንም experimentation የምናጠናክረው ዕውቀት ማለት ነው። ሳይንስ በዋናነት ለሁለት ይከፈላል። የመጀመሪያው ፈርጅ ናቹራል ሳይንስ ወይንም ተፈጥሯዊ ሳይንስ ይባላል። ናቹራል ሳይንስ ተፈጥሯዊ ክስተቶችን የሚያጠና ሲሆን ዋና ዋና የናቹራል ሳይንስ የትምህርት ዘርፎች የምንላቸው እነ ፊዚክስ፣ ኬሚስትሪ እና ባዮሎጂ ናቸው። ሁለተኛው የሳይንስ ፈርጅ ሶሻል ሳይንስ ወይንም ማህበራዊ ሳይንስ ይባላል። ሶሻል ሳይንስ በዋነኝነት የተለያዩ የሰው ልጅ አኗኗር ክስተቶችን ያጠናል። ከሶሻል ሳይንስ የትምህርት ዘርፎች መካከል ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ እንዲሁም civics and ethical education በዋነኝነት ይጠቀሳሉ። Definition of physics የፊዚክስ ትርጉም ፊዚክስ እንግዲህ በተለያየ መልኩ ዲፋይን ሊደረግ ይችላል። ለምሳሌ ፊዚክስ በዙሪያችን ያሉ ቁስ አካሎች የሚኖሩበትን ተፈጥሯዊ ህግ ወይንም law of nature የምንረዳበት መንገድ ነው ተብሎ ዲፋይን ሊደረግ ይችላል። ለምሳሌ law of gravity ብንወስድ በምስሉ ላይ እንደምታዩት አሁን ዛፍ አለ። እዚህ ዛፍ ላይ አንድ አይሄ አፕል አለው። አፕሉ በግራቪቲ ተስቦ ሲወድቅ እናያለን አይደለ? ይህን ለምሳሌ የመሬት ስበት ቁስ አካሎችን ወደ ምድር ገጽ እንደሚስብ በፊዚክስ እናጠናለን ማለት ነው። በሌላ ዴፊኒሽን ደግሞ ለምሳሌ ፊዚክስ የኦብዘርቬሽን ኤንድ ሜዠርመንት ወይንም የመመልከት የማስተዋልና የመለካት ሳይንስ ነው ተብሎ ዲፋይን ሊደረግ ይችላል። እንግዲህ በምስሉ ላይ እንደምናየው የፊዚክስ ትምህርትን ዕውቀትን ተጠቅመን የመጻፋችንን ቁመት ልንለካ እንችላለን ማለት ነው። መጻፋችን ፊዚክስን እንዲህ ሲል ይገልጸዋል። Physics is the branch of natural science. It is the study of nature, of matter, energy and their interaction. ወይንም ፊዚክስ የቁስ አካል የጉልበት እና በሁለቱ መካከል ስላለው ግንኙነት የሚያጠና የተፈጥሮ ሳይንስ ቅርንጫፍ ነው በማለት ይገልጸዋል። ይህ ማለት እንግዲህ እዚህ ጋር ሁለት ነገሮች አሉ ልብ ማለት ያለብን። አንድ ማተር ነው። ማተር ወይም ቁስ አካል የምንለው ሲሆን ሌላው ደግሞ ኤነርጂ ወይንም ጉልበት የምንለው ነው። ማተር ምንድነው? ማተር ወይንም ቁስ አካል ማለት ማንኛውም በዙሪያችን የሚገኝ ማቴሪያል ወይንም ኤኒ አካል ማለት ነው። ለምሳሌ የብርጭቆ ውሃ፣ የእግር ኳስ፣ ደፍተርና እስክሪብቶ ወይንም ወንበርና ጠረጴዛ ሊሆን ይችላል። ኤነርጂ ማለት ምን ማለት ነው? ኤነርጂ አንድን ስራ ለመስራት የሚያስችለን ጉልበት ወይም እምቅ ችሎታ እንደማለት ወይም ካፓሲቲ እንደማለት ነው። ይህ ጉልበት ወይም እምቅ ችሎታ በተለያየ መልክ ታምቆ ሊቀመጥ ወይም ሊገለጽ ይችላል። ለምሳሌ ብንወስድ በሰውነታችን ውስጥ ለምሳሌ በኬሚካላዊ መልክ ተቀምጦ የተለያዩ ስራ እንድንሰራ ያደርገናል። የተለያዩ ትኩስ ነገሮች ውስጥ በሙቀት መልክ ሊቀመጥ ይችላል። ብርሃን በሚሰጠን አምፖል ውስጥ በኤሌክትሪክ ከረንት ወይም ቻርጅ መልክ ሊቀመጥ ይችላል። ወይንም የተለያየ ስራ በሚሰራባቸው የነዚህ ሜካኒካዊ የሆኑ ሞተር የመሳሰሉት ውስጥ በሜካኒካዊ መልኩ ስቶር ተደርጎ ሊገለጽ ይችላል ማለት ነው ኤነርጂ። እንግዲህ ኤነርጂ ማተርን የቢሄቪየር ወይም የባህሪ ለውጥ እንዲያመጣ ያደርገዋል ማለት ኤነርጂ ማተር ላይ አፕላይ ሲሆን የዛን ማተር ቅርጹን ሊሆን ይችላል፣ ያለበትን ቦታ ቴምፕሬቸሩ ሊሆን ይችላል፣ ብቻ የሆነ ባህሪውን እንዲቀይር ያደርገዋል። ለምሳሌ አሁን ይሄን ወረቀት እንውሰድ። እዚህ ወረቀት ላይ አሁን ኤነርጂ አፕላይ ብናደርግ ወይም ደግሞ ብንቀደው እንደዚህ አድርገን ወረቀቱን ብንቀደው ምን ይሆናል? ይሄ ወረቀት ምን ይሆናል? ይሄ ወረቀት ቅርጹን እንደዚህ ይቀይራል ማለት ነው። ስለዚህ ኤነርጂ አፕላይ ያደረግነው ወረቀቱ ቅርጹን እንዲቀይር አስችሎታል። በተመሳሳይ መልኩ መሬት ላይ የተቀመጠው ኳስ በእግራችን ብንለጋው ቦታውን ይቀይራል። እንግዲህ እንዲህ ያለን ኤነርጂ ማተር ባህሪውን እንዲቀይር እንደሚያደርግ መረዳት እንችላለን ማለት ነው። ፊዚክስን የሚያጠና ግለሰብ ፊዚስት በመባል ይጠራል። Purpose of studying physics ወይንም ፊዚክስን የምናጠናበት ዓላማ ፊዚክስ ቀን በቀን የምንጠቀምባቸው መሳሪያዎች እንዴት እንደሚሰሩ ለመገንዘብ ይረዳናል። የአየር ማራገቢያ ፋን እንዴት እንደሚሰራ፣ ሬዲዮ እንዴት እንደሚሰራ፣
ወይንም መኪና እንዴት እንደሚንቀሳቀስ ለማወቅ ይረዳናል ማለት ነው። ከዚህ በተጨማሪ ፊዚክስ ስለ ተፈጥሮ ሳይንስ አዳዲስ ዕውቀቶች ወይም የማናውቃቸውን ነገሮች ዕውቀቶች እንድንሰበስብ ይረዳናል። Relationship of physics with other disciplines. ፊዚክስ እንግዲህ ከother disciplines ወይም ከሌሎች የሳይንስ ዘርፎች ጋር በመሆን ተጨማሪ አዳዲስ ዘርፎችን ይፈጥራል። ለምሳሌ እንካለን የህይወት ጥናት የሆነው ባዮሎጂ ከፊዚክስ ጋር አንድ ላይ በመሆን ባዮፊዚክስን፣ የጠፈር ጥናት የሆነው አስትሮኖሚ ከፊዚክስ ጋር በመሆን አስትሮፊዚክስን፣ ስለ መሬት ተፈጥሮ ታሪኳ የተለያዩ ሁኔታዎቿ ማለት አሁን ለምሳሌ መሬት የተለያዩ የከርሰ ምድር ገጽታዎች አሏት፣ ድንጋዮች አሏት፣ ታሪክ አላት ማለት ይሄን ሁሉ የሚያጠናው ጂኦሎጂ ጋር አንድ ላይ በመሆን ጂኦፊዚክስን ይሰጣል። እንግዲህ ይሄ የሚያሳየው ፊዚክስ ከተለያዩ የትምህርት ዘርፎች ጋር ሆኖ ሌላ አዳዲስ የትምህርት ዘርፎችን ሊሰጥ እንደሚችል ነው ማለት ነው። branches of physics ፊዚክስ እንግዲህ የተለያዩ ዘርፎች አሉት። ከነዚህም መካከል ስለ ተለያዩ አካላት እንቅስቃሴ ያጠናል። ለምሳሌ በምስሉ ላይ የምንመለከተውን ኳስ ሲንቀሳቀስ ፍጥነቱን ያለበት ቁመቱን ያለበትን ቦታ ፖዚሽኑን ወዘተርፈ የምናጠናው በሜካኒክስ ነው። ሳውንድስ የድምጽ ፕሮዳክሽን ወይም አፈጣጠርን እንዲሁም ትራንስሚሽን ወይም አጓጓዝን እንዲሁም other properties ወይም የተለያዩ የድምጽ ባህሪያትን ያጠናል። ይህም ማለት እንግዲህ ድምጽ እንዴት ነው የሚፈጠረው ከተፈጠረስ በኋላ የድምጽ እርግብግቢት በአየር ውስጥ እንዴት ነው የሚጓዘው የሚለውን በዋነኝነት ያጠናል ማለት ነው። ሳውንድስ ኦፕቲክስ ስለ ብርሃን አፈጣጠር እና አጓጓዝ ያጠናል። ለምሳሌ ብርሃን እንግዲህ የተለያዩ ባህሪያት አሉት። ለምሳሌ ብርሃን ከአየር ውስጥ አልፎ ወደ ውሃ ውስጥ ሲገባ ይታጠፋል። እንዲሁም ከውሃ ወጥቶ ወደ አየር ውስጥ ሲመለስ አሁንም ይታጠፋል። ከኖርማል ላይኑ ቤንድ አድርጎ ዞሮ ነው የሚሄደው። ይህ የብርሃን ፕሮፐርቲ ወይም ባህሪ ለምሳሌ ሪፍራክሽን ይባላል። ይህን ባህሪም የምናጠናው በኦፕቲክስ ነው። ሌላው ደግሞ ኤሌክትሪሲቲ ኤንድ ማግኔቲዝም ይህ ደግሞ የተለያዩ የኤሌክትሪካዊ እና ማግኔታዊ አካላት ባህሪያቸውን ያጠናል። እንዲሁም ቻርጅ የተሸከሙ አካላት ወይም ቻርጅድ ቦዲስ እንቅስቃሴያቸው እንዴት እንደሆነ ያጠናል። ለምሳሌ በምስሉ ላይ የምናየው መስመር ውስጥ ኤሌክትሪክ ከረንት ሲያልፍ ወይም ሲሄድ በዙሪያው በሰማያዊ የተሳሉትን ማግኔቲክ ፊልዶች ይፈጥራል። የሁለቱን ኢንተራክሽን ወይም መስተጋብራቸውን በኤሌክትሪሲቲ ኤንድ ማግኔቲዝም ነው የምናጠናው። ለምሳሌ በአካባቢያችን በቀላሉ የምናገኘውና ብዙ ጊዜኛ የምናውቀው ዲናሞ እንዴት እንደሚሰራ በኤሌክትሪሲቲ ኤንድ ማግኔቲዝም ነው ልናጠና የምንችለው። ሂት የቁስ አካልን የሙቀት መጠን የሙቀት ከአንድ አካል ወደ ሌላ አካል እንዴት እንደሚሄድ ያጠናል። በምናየው አኒሜሽን ላይ እንግዲህ ከሆት ወደ ኮልድ ቦዲ እንግዲህ ሙቀት ተላልፎ ሁለቱም ቦዲዎች እኩል ቴምፕሬቸር ላይ ይመጣሉ። አሁን እንደዚህ ይሄ በምን ያክል ፍጥነት እንደሚሆን ምን ያክል ቴምፕሬቸር ሙቀት እንደሚተላለፍ ምናምን የምናጠናው በሂት ነው ማለት ነው። ኒውክሊየር ፊዚክስ በትንሹ አተም ውስጥ ያሉ ኢንተራክሽኖችን የተለያዩ ሁኔታዎችን ያጠናል። ለምሳሌ የሃይድሮጅን አተምን ወስደን የሃይድሮጅን አተም በዙሪያው ያሉ ኤሌክትሮኖች በኒውክለሱ ዙሪያ እንዴት እንደሚዞር አንድ ኤሌክትሮን ያለችው እንዴት እንደምትዞር ከኒውክለሱ ምን ያክል ርቀት እንዳላት ወዘተርፈ በኒውክሊየር ፊዚክስ ልናጠና እንችላለን። የመጨረሻ የምናየው ደግሞ አስትሮፊዚክስ ነው። አስትሮፊዚክስ የተለያዩ የጠፈር አካላትን ለምሳሌ ፕላኔት፣ ስታር ወይም ከዋክብት ወይም ደግሞ ጋላክሲዎችን ወዘተርፈ ያጠናል። በእኛ ፕላኔታሪ ሲስተም ውስጥ ለምሳሌ የተለያዩ ፕላኔቶች ፀሐያችንን ይዞራሉ። እነዚህ ፕላኔቶች ፀሐያችንን በሚዞሩበት ጊዜ ያላቸው የሙቀት መጠን ምን ያክል እንደሆነ ሲዞሩ ምን ያክል ጊዜ እንደሚፈጅባቸው ወዘተርፈ በአስትሮፊዚክስ ነው የምናጠናው። ሪሌሽንሺፕ ኦፍ ፊዚክስ ቱ ኢንጂነሪንግ ኤንድ ቴክኖሎጂ ቴክኖሎጂ የምንለው እንግዲህ ሳይንቲፊክ ኖሌጅን ሳይንሳዊ ዕውቀትን ለኛ ለሰው ልጆች ስራችንን እንዲያቀልልን እንደገና የተሻለ ኑሮ እንድንኖር የሚያስችሉንን ነገሮች የምንፈለስፍበት ወይም የምንሰራበት ዘርፍ ነው። ይህን ቴክኖሎጂ የሚያጠና ሰውዬ ቴክኖሎጂስት በመባል ይጠራል። እንግዲህ በቴክኖሎጂ የተለያዩ በጣም አሪፍ ጠቃሚ ነገሮች ሲሰሩ አይተናል። ለምሳሌ ብንወስድ አውሮፕላን፣ ቴሌቪዥን እንዲሁም ኮምፒውተርን መጥቀስ ይቻላል። እንግዲህ ቴክኖሎጂን በአግባቡ ለመጠቀም
ቴክኖሎጂስት ለመሆን ወይም ደግሞ በቴክኖሎጂ አዳዲስ ግኝቶችን ለመስራት የፊዚክስ ዕውቀት ያስፈልገናል ማለት ነው። ስታንዳርዳይዜሽን ኤንድ ሜዠርመንት ሜዠርመንት ማለት አንድን ያልታወቀ ኳንቲቲ ከታወቀ ኳንቲቲ ጋር በማወዳደር ያልታወቀውን ኳንቲቲ ብዛት መግለጽ ማለት ነው። በታወቀው ውስጥ አድርገን መግለጽ ማለት ነው። ለምሳሌ የዚህ መጽሐፍ ርዝመት አንድ ኳንቲቲ ነው፣ አናውቀው። የዚህ መጽሐፍ ርዝመት ላናውቀው እንችላለን። ነገር ግን አሁን ማሳያችሁ የዚህን ዘንግ ደግሞ ርዝመት እናውቀዋለን። የዘንጉ ርዝመት 10 ሴንቲሜትር ነው። ስለዚህ ከዚህ ያነሳን ወደ መጽሐፉ በመውሰድና በማወዳደር እንግዲህ ይህ መጽሐፍ ከሶስት ዘንግ ጋር እኩል ስለሆነ የምናውቀውን የዘንግ ቁመት ከማናውቀው የመጽሐፍ ቁመት ጋር አነጻጽረን የመጽሐፉ ቁመት 10 ሲደመር 10 ሲደመር 10 30 ሴንቲሜትር መሆኑን እንደርስበታለን ማለት ነው። ይሄ ሜዠርመንት ነው። እንግዲህ ከላይ ካስተዋልን ሜዠርመንት ሁለት ነገሮች እንዳሉት እንረዳለን። የመጀመሪያው ዩኒት ነው። ሁለተኛው ደግሞ ቁጥር ወይም ነምበር ነው። እንግዲህ በምሳሌያችን ውስጥ ዩኒታችን ያቺ ሴንቲሜትሯ ነበረች። ለምን? አንዱ ዘንግ ላይ 30 ሴንቲሜትር ስለነበር በሴንቲሜትር የምናውቀው ነገር ነው ዩኒት። የሴንቲሜትር ርዝመት ስለምናውቅ ያቺ ሴንቲሜትር ነበረች ዩኒታችን። ይቺ ሴንቲሜትሯን ደግሞ የሚገልጻት ቁጥር ስንት ነበር? 30 ብለን ነበር የገለጽነው እና 30 ደግሞ ነምበራችን ነው ማለት ነው። ስለዚህ the unit እና the number they are two parts of the measurement ማለት ነው። ስታንዳርድ ስንል አንድ መጠኑ የታወቀ ፊክስድ የሆነ ኳንቲቲ ማለት ነው። መጠኑ የታወቀ በምሳሌያችን ውስጥ ለምሳሌ አሁን በምስሉ ላይ የምናያት 1 ሴንቲሜትር አለች አይደል? ይቺ ሴንቲሜትር ስታንዳርድ ነች፣ በቃ ፊክስድ ነች፣ አትቀየረም ርዝመቷ። ስለዚህ የርዝመት ስታንዳርድ ነች ማለት ነው ለኛ። እንግዲህ በድሮ ጊዜ ብዙ አይነት ኢንስትሩመንቶች መሳሪያዎች አልተፈለሰፉም። ስለዚህ ሰዎች በባህላዊ መንገድ የተለያዩ ኳንቲቲዎችን ይለኩ ነበር። ፀሐይን በመጠቀም ጊዜን ይለኩ ነበር። ፀሐይ ጧት ስትወጣ ጧት፣ ቀን ላይ እኩለ ቀን፣ እንዲሁም ማታ ፀሐይ ስትጠልቅ ማታ በማለት በቀን ውስጥ ያሉ የተለያዩ ጊዜያቶችን ይለዩ ነበር። እንዲሁም ቀንንም ይቆጥሩበት ነበር። ርዝመትን ለመለካት ደግሞ ኪዩቢት ወይም ደግሞ ክንድ፣ ስፓን ከስንዝር ጋር ይመሳሰላል። እንዲሁም ደግሞ ፉት ወይም ደግሞ ጫማ ወይም ደግሞ ስትራይድ እርምጃን ተጠቅመው ይለካሉ ርዝመትን ማለት ነው። ኪዩቢት ወይም ክንድ የምንለው እንግዲህ ከክርናችን ጫፍ እስከ የመሃለኛው ጣታችን ጫፍ ድረስ የሚደርሰው ርዝመት። ስፓን የምንለው ከአውራ ጣታችን ጫፍ እስከ የማርያም ጣታችን ጫፍ በደንብ ዘርግተን እጃችንን የሚመጣው ርዝመት ነው። ፉት ከተረከዛችን እስከ አውራ ጣታችን ጫፍ የሚደርሰው ነው። ስትራይድ ደግሞ መካከለኛ እርምጃ እንደማለት ነው። በጣም ያላነሰ በጣም ያልበዛ። እንደውም ብዙ ጊዜ ከተማችን ውስጥ በእርምጃ ነው። አንድ እርምጃ እንደ 1 ሜትር ተደርጎ ቤት ይለካበታል ብዙ ጊዜ እና እርምጃ እንደማለት ነው። ባህላዊ ዩኒቶች በጣም ተለዋዋጭ ናቸው። ምክንያቱም አሁን ለምሳሌ የአንድ ሰው ክንድ ከሌላው ሰው ክንድ እኩል አይደለም። የአንድ ሰው እርምጃ ከሌላው ሰው እርምጃ እኩል አይደለም። ኢቭን ፀሐይ ራሱ ሁሌ በአንድ አይነት ሰዓት አትገባም አትወጣም። ስለዚህ የማይዛነፍ የማይቀያየር ዩኒት አስፈልጓል። ይህ ደግሞ የማይቀያየር ዩኒት ደግሞ ለማለት ስታንዳርድ ዩኒቶችን መፍጠር አስፈልጎናል ማለት ነው። ስታንዳርድ ዩኒት የምንላቸው እንግዲህ ፊዚካል ኳንቲቲዎችን በሳይንሳዊ መንገድ የምንለካባቸው የማይቀያየሩ ዩኒቶች ናቸው። የማይቀያየሩ ዩኒቶች ስታንዳርድ ዩኒቶች ይባላሉ። አሜሪካውያን ክብደትን ለመለካት ፓውንድ የተባለ የክብደት ስታንዳርድ ይጠቀማሉ። አውሮፓ ውስጥ ደግሞ ኪሎግራም የተባለ ፓውንድም ኪሎግራምም ሳይንቲፊክ ነው። ኪሎግራም የተባለ ስታንዳርድ ክብደትን ለመለካት ይጠቀማሉ። ከጊዜ በኋላ ደግሞ የተለያዩ ሳይንቲስቶች እንዲሁ ስታንዳርድ ዩኒት ቢኖራቸው የተለያየ ስታንዳርድ ዩኒት ስለሚጠቀሙ ነገር ግን ዓለማችን ውስጥ ደግሞ አንድ ዓለም አቀፋዊ ስታንዳርዶች አስፈለጉ። ምክንያቱም አሜሪካ ያለው ሰውዬ ከአውሮፓ ካለው ሰውዬ ጋር ስለ ክብደት ለማውራት ከፈለገ ይሄ በፓውንድ ይሄ በኪሎግራም እንዳይጠቀሙ ሁለቱም አንድ አይነት ስታንዳርድ እንዲጠቀሙ ሲባል በ1960 ላይ ተሰብስበው the international system of units ወይም SI units የሚለውን አንተን ፈጥረዋል። ከዛም በኋላ እንግዲህ በዓለም አቀፍ ደረጃ እኛም አሁን በSI units ነው እየተጠቀምን ያለ ነው ማለት ነው።
ስለዚህ ዓለም ሁሉ በአንድ አይነት ስታንዳርድ ነው ፊዚካል ኳንቲቲዎችን የሚለካው ማለት ነው። ፊዚካል ኳንቲቲስ ሊለካ የሚችል ማናቸውም አይነት ሁነት ፊዚካል ኳንቲቲ ይባላል። አለካኩ ዳይሬክትሊ በቀጥታ ወይም ኢንዳይሬክትሊ በማስላት ሊሆን ይችላል። ታይም፣ ማስ እና ሌንግዝ ፊዚካል ኳንቲቲ ናቸው፣ ሊለኩ ይችላሉ። ፋንዳሜንታል ፊዚካል ኳንቲቲስ እነዚህ ፋንዳሜንታል ፊዚካል ኳንቲቲ የምንላቸው በቀጥታ የሚለኩ ብዙ ጊዜ በመሳሪያ ነው የሚለኩት ፊዚካል ኳንቲቲዎች ናቸው። እነዚህም የታወቁና 7 ናቸው። ከነዚህ መካከል ለምሳሌ ሌንግዝ በሜትር የሚለካ ፊዚካል ኳንቲቲ ነው። የሜትር ሲምቦል ኤም ነው፣ የሌንግዝ ሲምቦል ደግሞ ስሞል ኤል ነው። ለምሳሌ ታይም በሰዓት ቆጣሪ ሊለካ የሚችል ፊዚካል ኳንቲቲ ነው። ሲምቦሉ ስሞል ቲ ነው። የታይም ዩኒት ሰከንድ ሲሆን የሰከንድ ሲምቦል ደግሞ ስሞል ኤስ ነው። ማስ ወይንም ክብደት ደግሞ በሚዛን ሊለካ የሚችል ፊዚካል ኳንቲቲ ነው። ሲምቦሉ ስሞል ኤም ነው። ዩኒቱ ኪሎግራም ሲሆን የዩኒቱ ሲምቦል ደግሞ ኬጂ ነው። ቴምፕሬቸር በቴርሞሜትር የሚለካ ፊዚካል ኳንቲቲ ነው። ሲምቦሉ ቲ ነው። ቤዚክ ዩኒቱ ኬልቪን ነው። ብዙ ጊዜ በአየር ዘገባ ላይ በቲቪያችን ላይ በዲግሪ ሴንቲግሬድ ሲገለጽ እንሰማለን። ሲምቦሉ ደግሞ ኬ ነው። ከረንት ወይም የኤሌክትሪክ ፍሰት ሲምቦሉ አይ ነው። የሚለካው በተለያዩ መልቲሜትሮች ነው። የተለያዩ ኤሌክትሮኒክስ ሾፖች ከሄዳችሁ የመልቲሜትር አለች ከረንትን የምትለካ። ዩኒቱ አምፒር ነው። የአምፒር ሲምቦል ደግሞ ኤ ነው። ሌላ አማውንት ኦፍ ሰብስታንስ የሰብስታንስ ብዛት ሲምቦሉ ኤም ነው። የቤዚክ ዩኒቱ ሞል ነው። በሞል ነው የምንቆጥረው 1 ሞል 2 ሞል እያልን ነው የሰብስታንስ ብዛትን የምንቆጥረው በኬሚስትሪ። ሲምቦሉ ደግሞ ኤምኦኤል ነው። ሰባተኛውና የመጨረሻ ኤግዛምፕላችን ሉሚነስ ኢንቴንሲቲ ሲሆን ቤዚክ ዩኒቱ ካንዴላ ነው። የዩኒቱ ሲምቦል ደግሞ ሲዲ ነው። ድራይቭድ ፊዚካል ኳንቲቲስ ድራይቭድ ፊዚካል ኳንቲቲስ የምንላቸው በቀጥታ የሚለኩትን አይደለም። እነዚህ በቀጥታ የሚለኩ አይደሉም። እነዚህ ሁለት ወይም ከዚያ በላይ የሆኑ ፋንዳሜንታል ኳንቲቲዎችን እርስ በርስ በማስላት በማካፈል በማባዛት ሊሆን ይችላል፣ በመደመርም ሊሆን ይችላል፣ እርስ በርስ በማስላት የምናገኛቸው ፊዚካል ኳንቲቲዎች ናቸው ድራይቭድ ፊዚካል ኳንቲቲ ብለን የምንጠራቸው። ኤሪያ ወይም መጠነ ስፋት የምንለው በቀጥታ አይለካም። ነገር ግን ሁለት የሌንግዝ ዩኒቶችን በመውሰድ እና እርስ በርስ በማባዛት ነው የሚለካው። የዚህን ጠረጴዛ ኤሪያ ማስላት ብንፈልግ በመጀመሪያ ርዝመቱን ለካና 50 ሴንቲሜትር ብለን እንይዛለን እንመዘግባለን። ከዛ ደግሞ ወርዱን ለክተን 30 ሴንቲሜትር ብለን እንይዛለን እንመዘግባለን። እንግዲህ ወርድም ቁመትም ወርድም ርዝመትም ሁለቱም ፋንዳሜንታል ዩኒቶች መሆናቸውን አንዘንጋ። ከዛ ርዝመቱና ወርዱን በማባዛት 30 ሲባዛ በ50 ሴንቲሜትር ሲባዛ በ30 ሴንቲሜትር 1500 ሴንቲሜትር ስኩዌር ይሰጠናል። ስለዚህ ኤሪያውን በተዘዋዋሪ መንገድ ፋንዳሜንታል ዩኒቱን በመጠቀም አገኘ ነው ማለት ነው። የተወሰኑ ድራይቭድ ፊዚካል ኳንቲቲስን ለመጥቀስ ያክል ለምሳሌ ኤሪያ አየን። 2 ሜትሮችን 2 የሌንግዝ ዩኒቶችን ሜትር ሲባዛ በሜትር አድርገን ነው የምናገኘው። ቮሊዩም ደግሞ መጠን ማለት ነው። ቮሊዩም ደግሞ 3 የሌንግዝ ዩኒቶችን እርስ በርስ በማባዛት ነው የምናገኘው። ቮሊዩም ከኤሪያ የሚለየው ቁመትን ስለሚጨምር ነው። ዴንሲቲ የምንለው ደግሞ ኪሎ ማስን ለሜትር ኪዩብ ለቮሊዩም በማካፈል የምናገኘው ነው። ኪሎግራም ሲካፈል ለሜትር ኪዩብ አድርገን ነው የምናገኘው። አክሰለሬሽንን ብንወስድ ፍጥነት የሚጨምርበት ፍጥነት እንደማለት ነው። ሜትርን ለሰከንድ ስኩዌር አካፍለን ነው የምናገኘው። ፎርስን ደግሞ ብንወስድ ኪሎግራምን በሜትር አባዝተን ለሰከንድ ስኩዌር አካፍለን ነው የምናገኘው። ኒውተን ይባላል ዩኒቱ። ለመጨረሻ ደግሞ ፕሬሸርን ብናይ ፕሬሸር ይሄንን ኒውተን ቅድም ያየነውን ኪሎግራም በሜትር ተባዝቶ ለሰከንድ ስኩዌር ተካፍሎ የምናገኘው ኒውተን ድጋሜ ለሜትር ስኩዌር አካፍለን ነው ፕሬሸርን የምናገኘው። እንግዲህ እንዳየነው ድራይቭድ ፊዚካል ኳንቲቲስ የምንላቸው ዩኒቶቻቸው
የሚመጡት ከፋንዳሜንታል ፊዚካል ኳንቲቲስ ነው። የፋንዳሜንታል ፊዚካል ኳንቲቲስ ዩኒቶች እርስ በርስ በማባዛት በማካፈል ወዘተርፈ ወደ እነዚህኞቹ ዩኒቶች እንመጣለን ማለት ነው። ቬክተር ኤንድ ስካላር ኳንቲቲስ። ስካላር ኳንቲቲ ስካላር ኳንቲቲ ማለት ማግኒቲዩድ ወይም ደግሞ ቁጥር ብቻ በመውሰድ የሚገለጽ ማለት ነው። ማግኒቲዩድ ወይም ቁጥር ብቻ በመውሰድ የሚገለጽ ነው። ለምሳሌ አሁን ማስ ወይም ክብደትን ብንወስድ አንዳችሁ ለምሳሌ 50 ኪሎ ግራም ልትሆኑ ትችላላችሁ። 50 የሚለው ማግኒቲዩድ ነው። ለምን ጊዜ ለስካላር ጊዜ። ስለዚህ ቁጥሩን ብቻ ወስደን ነው የምንገልጸው። ቬክተር ኳንቲቲ ከስካላር ኳንቲቲ የምንለየው ማግኒቲዩድ ወይም ቁጥሩን ብቻ ሳይሆን አቅጣጫንም ይጨምራል። ቬክተርን ለመግለጽ ከፈለግን ማግኒቲዩዱን ገልጸን አይበቃም። አቅጣጫውንም አብረን መግለጽ መቻል አለብን ማለት ነው። ለምሳሌ ቬሎሲቲን እንውሰድ። ይሄ መኪና በ10 ሜትር ፐር ሰከንድ እየተጓዘ ነው ብንል በቂ አይደለም። የዚህን መኪና ትክክለኛ ቬሎሲቲ ለመናገር 10 ሜትር ፐር ሰከንድ ቱ ዘ ኖርዝ በኖርዝ በኩል እየሄደ መሆኑን አብረን መግለጽ አለብን ማለት ነው። ሌላ ኤግዛምፕል ለመስጠት ፎርስን መውሰድ እንችላለን። ይሄ ሰውዬ መኪናዋን የሚገፋባት ፎርስ 7 ኒውተን ነው። ቀደም የፎርስ ዩኒት ኒውተን መሆኑን አይተናል። 7 ኒውተን ነው ብለን ብንናገር በቂ አይሆንም አሁንም፣ ምክንያቱም ፎርስ ቬክተር ስለሆነ ማለት ነው። አቅጣጫውን መናገር አለብን። ስለዚህ ይሄ ሰውዬ መኪናዋን 7 ኒውተን ቱ ዘ ሌፍት እየገፋት ነው ማለት አለብን ማለት ነው። 7 ኒውተን ቱ ዘ ሌፍት ብለን ስንል ፎርሱን በሙሉ ሁኔታ ማግኒቲዩድንም ዳይሬክሽኑንም ገለጽ ነው ማለት ነው። measuring length የምንለው ወይም ርዝመት የምንለው እንግዲህ በሁለት ነጥቦች መካከል ያለውን ርቀት ወይም ዲስታንስ የሚገልጽ ፊዚካል ኳንቲቲ ነው። length ከዚህ በፊት እንዳየነው በባህላዊ መንገድ በኪዩቢት፣ ክንድ፣ በስፓን፣ በፊት ወይም ጫማ እንዲሁ በስትራይድ ወይም እርምጃ እንደሚለካ አይተናል። የርዝመት SI ዩኒትን ሜትር እንደሆነ አይተናል። እንግዲህ እንዳየነው በሜትር የተለያዩ ርዝመቶችን መለካት እንችላለን። የዚህን ግንብ ርዝመት በሜትር ስንለካ ለምሳሌ ሜትሮቹን እንዲቀጥታ በመደርደር ይሄ ርዝመት ከ4 ሜትሮች ጋር እኩል መሆኑን በማየት ይሄ ርዝመት 4 ሜትር ነው፣ ይሄ የዚህ ግንብ ርዝመት 4 ሜትር ነው ብለን መናገር እንችላለን። ግን በሜትር መለካት ያስቸግረናል። ለምሳሌ አሁን እቺ መጽሐፍ ከዚህ ሜትር በጣም ስለምታንስ በሜትር ለመግለጽ አይመችም ቁጥሩ። ስለዚህ በጣም ያነሱ ነገሮችን ለመግለጽ ደግሞ ሜትርን ትተን ሴንቲሜትርን እንጠቀማለን። በአንድ ሜትር ውስጥ 100 ሴንቲሜትሮች አሉ። አንድን ርዝመት በሴንቲሜትር ከሆነ የምናውቀው ያንን ያወቅነው በሜትር ለመግለጽ ከፈለግን ከሴንቲሜትር ወደ ሜትር ለመቀየር አገላለጹን በመቶ ማካፈል ይጠበቅብናል። እንዲሁ አገላለጹን ከሜትር ወደ ሴንቲሜትር ለመግለጽ ከፈለግን ደግሞ በመቶ ማባዛት ይጠበቅብናል። ለምሳሌ አሁን 1200 ሴንቲሜትርን በሜትር መግለጽ ፈለግን እንበል። ቅድም እንዳየነው እንግዲህ ይሄንን በሴንቲሜትር የተገለጸውን ወደ ሜትር ለመገልበጥ በመቶ ማካፈል አለብን። ስለዚህ 1200 ሴንቲሜትር ሲካፈል 100 ሴንቲሜትር በሜትር ውስጥ እኩል ይሆናል ስንት ይሰጠናል? 12 ሜትር ይሰጠናል። ስለዚህ አንድ ነገር 12 ሜትር ከሆነ 1200 ሴንቲሜትር ነው ማለት ነው። 1200 ሴንቲሜትር ከሆነ ደግሞ 12 ሜትር ነው ማለት ነው። ለምሳሌ 2.5 ሜትርን ደግሞ ወደ ሴንቲሜትር ለመግለጽ ፈለግን እንበል። ስለዚህ ቅድም እንዳየነው ሜትር ወደ ሴንቲሜትር አገላለጽ ለመቀየር በመቶ መባዛት አለበት። 2.5 ሜትር ሲባዛ በ100 ሴንቲሜትር ፐር ሜትር እኩል ይሆናል 250 ሴንቲሜትር። ስለዚህ 250 ሴንቲሜትር እና 2.5 ሜትር ፍጹም እኩል ናቸው ማለት ነው። አንዳንድ ርቀቶች ደግሞ ከሜትር እጅግ በጣም ይሰፋሉ። ለምሳሌ አሁን ከአፍሪካ እስከ ሳውዝ አሜሪካ ድረስ ያለው ርቀት በጣም ከፍተኛ ርቀት ነው፣ በብዙ ሺህ ሜትሮች የሚቆጠር ነው። ስለዚህ ይሄን ደግሞ አገላለጹን ለማሳመር ወይም ለመቀየር ኪሎ ሜትር በተባለ ሌላ ዩኒት እንጠቀማለን ማለት ነው። 1 ኪሎ ሜትር ውስጥ 1000 ሜትሮች አሉ። ስለዚህ ከሜትር ወደ ኪሎ ሜትር ለመገልበጥ ከፈለግን አንድ ነገር በኪሎ ሜትር ለመግለጽ ከፈለግን በ1000 ማካፈል ይኖርብናል ማለት ነው። በአንጻሩ ከኪሎ ሜትር ወደ ሜትር ለመሄድ ደግሞ በ1000 ማባዛት ይጠበቅብናል። ለምሳሌ አሁን ከአዲስ አበባ ጎንደር ድረስ
በባስ ለመሄድ ከፈለግን 738 ኪሎ ሜትር ይፈጅብናል። ይህንን ርቀት በሜትር መግለጽ ከፈለግን 738 ኪሎ ሜትርን በ1000 ሜትር ፐር ኪሎ ሜትር ማባዛት አለብን ማለት ነው። ይህም ደግሞ 738000 ሜትር ይሰጠናል ማለት ነው። ስለዚህ ከአዲስ አበባ ጎንደር ያለው ርቀት በሜትር ሲገለጽ 738000 ነው ማለት ነው። ከሴንቲሜትር ወደ ኪሎ ሜትር ለመቀየር ብንፈልግ በሜትር በኩል አልፈን መቀየር እንችላለን። ለምሳሌ ከሴንቲሜትር ወደ ሜትር መጀመሪያ በመቶ አካፍለን እንቀይረዋለን። ከዛ ደግሞ በሜትር ያገኘነውን ውጤት በ1000 አካፍለን ወደ ኪሎ ሜትር እንለውጠዋለን። ይሄ ማለት በጠቅላላው ከሴንቲሜትር ወደ ኪሎ ሜትር ስንሄድ በመቶ ሺህ ማካፈል አለብን እንደማለት ነው። ከኪሎ ሜትር ወደ ሴንቲሜትር ለመመለስ ደግሞ ቅድም አካፍለናል። አሁን ደግሞ ማባዛት ስለሚኖርብን በመቶ ሺህ አባዝተን መመለስ እንችላለን። እንግዲህ በምሳሌዎቻችን እንዳየነው ሜትር ብቻ ሳይሆን ኤስአይ ዩኒት ያልሆኑ እነ ሴንቲሜትር፣ ሚሊሜትር፣ ኪሎ ሜትር ወይም ዴሲሜትር ወዘተርፈ በመጠቀም ርዝመትን መለካት እንችላለን ማለት ነው በመንፈልገው መጠን። measuring ማስ ወይንም ክብደት የምንለው እንግዲህ በአንድ አካል ውስጥ ያሉ amount of matter ያለን የቁስ አካሉን ብዛት የሚያሳየን ፊዚካል ኳንቲቲ ነው ወይም የሚገልጽልን ፊዚካል ኳንቲቲ ነው። ማስ እንግዲህ በድሮ ጊዜ ሁለት ነገሮችን በእጅ በማወዳደር ነበር የሚለካው። እንደዚህ በእጅ ያወዳደሩ ነበር የሚለካው። በሳይንቲፊካል መንገድ ግን ማስ ቢም ባላንስ ወይም ደግሞ ሚዛን በመንለው መሳሪያ ነው ተጠቅመን የምንለካው። የማስ ኤስአይ ዩኒት ኪሎግራም ይባላል። ለምሳሌ አሁን ቢም ባላንሳችንን ተጠቅመን እስቲ አንድ ነገር እንለካ። እነዚህን ሁለት መጽሐፍ አምጥተን ሚዛናችን ላይ እናስቀምጥ። ከዛ ሚዛኑ እኩል እስኪመጣ ድረስ ኪሎግራሞችን በማስቀመጥ እንለካለን። አሁን እንዳየነው 2 ኪሎግራም ስናስቀምጥበት ሚዛኑ እኩል መጥቷል። ስለዚህ የሁለቱ መጽሐፎች ክብደት ወይም ማሳቸው 2 ኪሎግራምስ ነው ማለት ነው። ኪሎግራም ግን ሁሌ ባሪፍ አይለካልንም። አንዳንድ በጣም ትንጥ ከኪሎግራም በታች የሆኑ ማሶችን ለመለካት ከኪሎግራም የተለየ ዩኒት መጠቀም ይኖርብናል። አሁን ለምሳሌ ቀለበት እቺን ቀለበት ማሷን ለመለካት 1 ኪሎግራም ብናስቀምጥ እንግዲህ መቼም አይለካልንም። ስለዚህ ግራም ወስደን በግራም እንለካታለን። እንዳየነው 3 ግራም ስናስቀምጥ 3 ግራሞች ከቀለበቷ ጋር ማሳቸው እኩል ሆኗል። ስለዚህ የዚህ ቀለበት ማስ 3 ግራም ነው ማለት ነው። በ1 ኪሎግራም ውስጥ 1000 ግራም አለ። ከግራም ወደ ኪሎግራም ለመቀየር አንድን አገላለጽ በ1000 ማካፈል አለብን። ከኪሎግራም ወስደን ደግሞ በግራም ለመግለጽ የማካፈሉ ተቃራኒ በማባዛት 1000 በማባዛት እንገልጸዋለን። ለምሳሌ 2300 ግራምን በኪሎግራም መግለጽ ፈለግን እንበል። በቀላሉ 2300 ግራምን ለ1000 ግራም ፐር ኪሎግራም በማካፈል 2.3 ኪሎግራም ማግኘት እንችላለን። አንዳንድ ነገሮች ደግሞ በኪሎግራም ለመግለጽ ከባድ ናቸው፣ ምክንያቱም በጣም ብዛት አላቸው። አሁን ለምሳሌ ከአንድ ማሳ ላይ የሚሰበሰብ የጤፍ ምርት ሊሆን ይችላል ወይ ሌላ ነገር በኪሎግራም ስንገልጻቸው ይንዛዛሉ። ስለዚህ አሁን እንደዚህ አይነቶች ነገር ደግሞ በተለያዩ ከፍ ባለ ዩኒቶች እንገልጻለን። በጣም የተለመደው ትልቁ ዩኒት ቶን ነው። ከቶን ያነሰ ከኪሎግራም ደግሞ የበለጠ ዩኒት ኩንታል ነው። በአንድ ኩንታል ውስጥ 100 ኪሎግራሞች ይገለጻሉ። ስለዚህ ከኪሎግራም ወደ ኩንታል ስንሄድ በ100 ማካፈል ይኖርብናል ማለት ነው። ከኩንታል ወደ ኪሎግራም ለመሄድ ደግሞ በ100 ማባዛት አለብን ማለት ነው። ግማሽ ኩንታልን እንወስድ። ለምሳሌ ግማሽ ኩንታል ወይም 0.5 ኩንታልን ወደ ኪሎግራም እንዴት ነው የምንቀይረው? 0.5 ኩንታልን ወደ ኪሎግራም ለመቀየር በ100 ኪሎግራም ፐር ኩንታል ማባዛት አለብን። 0.5 ሲባዛ በ100 ደግሞ 50 ይሰጠናል። ስለዚህ ግማሽ ኩንታል ከ50 ኪሎግራም ጋር እኩል ነው ማለት ነው። ከግራም ወደ ኩንታል ለመቀየር ከፈለግን በኪሎግራም ውስጥ አሳልፈን መቀየር እንችላለን። መጀመሪያ ከግራም ወደ ኪሎግራሙ በ1000 በማካፈል እንቀይረዋለን። ከዚያም ከኪሎግራም ወደ ኩንታል በ100 በማካፈል እንቀይረዋለን። ስለዚህም ከግራም ወደ ኩንታል ስንቀይር በ100,000 በጠቅላላው እናካፍላለን ማለት ነው። በአንጻሩ ከኩንታል ወደ ግራም ለመመለስ በ100,000 እናባዛለን። እንግዲህ ከነዚህ ከኪሎግራም በተጨማሪ ሌሎች ኤስአይ ያልሆኑ ዩኒቶችን ለማስ መጠቀም እንደምንችል አይተናል። እነዚህም እንግዲህ ቶን፣ ኩንታል፣ ግራም፣ ሚሊግራምን ያካትታሉ ማለት ነው። measuring time ማለት እንግዲህ
አንድ ድርጊት ተጀምሮ እስኪጠናቀቅ ያለውን ቆይታ ወይም ዱሬሽን የሚገልጽ ፊዚካል ኳንቲቲ ነው። ቅድም እንዳየነው እንግዲህ በድሮ ጊዜ ሰዎች የፀሐይ መውጣትንና መግባትን ተጠቅመው ነበር ጊዜን ይለኩ የነበረው። ይህ የጊዜ አለካክ ሰንዲያል ይባላል። የታይም SI ዩኒት ሰከንድ ነው። ሰከንድን በመጠቀም ለምሳሌ ይሄ መኪና ከቢጫው መስመር እስከ ቀዩ መስመር እስኪደርስ ያለውን ጊዜ መለካት እንችላለን። 1 ሰከንድ፣ 2 ሰከንድ፣ 3 ሰከንድ፣ 4 ሰከንድ ብለን መለካት እንችላለን። ሁሉም ነገሮች ግን በቀላሉ በሰከንድ አይለኩም። እንደምታዩት አሁን የፀሐይ ብርሃን ከፀሐይ ተነስቶ ወደ ምድር ልክ ሲመጣ ከ1 ሰከንድ እጅግ ያነሰ በጣም ትንሽ 300 ማይክሮ ሰከንድ ብቻ ነው የሚፈጅበት። አንዳንድ ድርጊቶች ደግሞ በአንጻሩ ከሰከንድ እጅግ በጣም የላቀ ቆይታ አላቸው። ለምሳሌ አሁን ምድር ፀሐይን ስትዞር 365 ቀናት ይፈጅበታል። ፀሐይ ለመዞር 1 አመት ይፈጅባታል። ያው በሰከንድ ለመግለጽ እጅግ አስቸጋሪ ነው፣ ምክንያቱም እጅግ ረጅም ቆይታ ስለሆነ ማለት ነው። ስለዚህ ከሰከንድ በተጨማሪ የተለያዩ ዩኒቶችንም ጊዜን ወይም ታይምን ለመለካት መጠቀም ይኖርብናል ማለት ነው። ከነዚህ ዩኒቶች መካከል ለምሳሌ ደቂቃን ብንወስድ በአንድ ሚኒት ወይም በአንድ ደቂቃ ውስጥ 60 ሰከንዶች አሉ። አንድን አገላለጽ ከሰከንድ ወደ ደቂቃ ለመቀየር በ60 ማካፈል ሲኖርብን፣ በአንጻሩ ከደቂቃ ወደ ሰከንድ ለመመለስ ደግሞ በ60 ማባዛት ይኖርብናል ማለት ነው። ለምሳሌ 270 ሰከንድን እንውሰድ። 270 ሰከንድን በደቂቃ ለመግለጽ ከፈለግን በ60 ማካፈል ይኖርብናል ማለት ነው። 270 ሰከንድ ሲካፈል ለ60 ሰከንድ ፐር ሚኒት ደግሞ 4.5 ሚኒት ወይም 4 ከግማሽ ደቂቃ ይሰጠናል ማለት ነው። 4.5 ሚኒት ከ270 ሰከንዶች ጋር እኩል ነው ማለት ነው። አንድ ሰዓት ውስጥ ደግሞ 60 ደቂቃዎች አሉ። በአንድ በደቂቃ በሚኒት የተቀመጠ ነገር በሰዓት ለመግለጽ በ60 ማካፈል ይኖርብናል ማለት ነው። በሰዓት የተገለጸውን ወደ ደቂቃ ለመገልበጥ ደግሞ በ60 ማባዛት ይጠበቅብናል ማለት ነው። አንድ ቀን ደግሞ 24 ሰዓታት አሉት። ስለዚህ ከሰዓት ወደ ቀን ስንሄድ በ24 እናካፍላለን። ከቀናት ደግሞ ወደ ሰዓታት ስንገለብጥ በ24 እናባዛለን ማለት ነው። አመትን ደግሞ ብናይ በአንድ አመት ውስጥ 365 1/4ኛ ቀናት ወይም 365.25 ቀናት አሉ ማለት ነው። ስለዚህ ከቀን ወደ አመት ስንገለብጥ ወይም ስንቀይር በ365.25 ማካፈል አለብን ማለት ነው። እንዲሁም ከአመት ወደ ቀን ለመገልበጥ በ365.25 ማባዛት አለብን ማለት ነው። እንግዲህ እንዳየነው ታይም ከሰከንድ ሌላ የተለያዩ ዩኒቶች አሉት SI ያልሆኑ። እነዚህም ሚሊ ሰከንድ፣ ማይክሮ ሰከንድ፣ ሚኒት፣ አወር፣ ዴይ እና ይርን ያጠቃልላሉ ማለት ነው። ከአንድ የታይም ዩኒት ወደ ሌላ የታይም ዩኒት መቀየር መቻላችንን ለማወቅ አንድ ፕሮጀክት እንስራ። ይህም እድሜያችንን እስቲ በሰከንድ ለመግለጽ እንሞክር። የኔ እድሜ 24 አመት ነው። እኔ እድሜን በቀናት ለመግለጽ ከፈለኩ 24 ነው ስጄ በ365.25 አበዛዋለሁ ማለት ነው። ስለዚህ 24ን በ365.25 ሳበዛ 8766 ይሰጠኛል። ስለዚህ የኔ እድሜ 8766 ቀናት ነው ማለት ነው። ከዛም ደግሞ እድሜን ከቀናት ወደ ሰዓታት ለመገልበጥ 8766 ቀናትን በ24 አበዛለሁ። ያን ጊዜም 210384 አገኛለሁ። ስለዚህ የኔ እድሜ 210384 ሰዓታት ነው ማለት ነው። አሁን ደግሞ እድሜን ከሰዓታት ወደ ደቂቃዎች እገለብጣለሁ። ከሰዓት ወደ ደቂቃ ስገለብጥ እድሜን በሰዓት ያገኘሁትን 210384 በ60 ማባዛት ይኖርብኛል። ይህንንም ሳበዛው 12,623,040 አገኛለሁ። ስለዚህ የኔ እድሜ 12,623,040 ደቂቃዎች ነው ማለት ነው። በመጨረሻም በሰከንድ እድሜን ለማግኘት ከደቂቃ ወደ ሰከንድ ቀይራለሁ። ይህንንም ሳረግ በደቂቃ ያገኘሁትን ሪዛልት በ60 አባዝቼ ወደ ሰከንድ ቀይራለሁ። ስለዚህ 12,623,040 በ60 ሳበዛ 757,382,400 ይሰጠኛል። ይህም የኔ እድሜ 757,382,400 ሰከንዶች ነው ማለት ነው። ያንተ ወይም ያንቺ እድሜ በሰከንድ ምን ያህል ነው?